ሰላም የቻናላችን ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ለቻናሉ ቤተሰብ ይሁኑ። በዚህ ቻናል የተለያዩ ትምህርቶችን እናስተምራለን። አማርኛ እና እንግሊዝ በተለይ እያስተማርን እንገኛለን። በዛሬ ትምህርታችን ይዤላችሁ የመጣሁት ለጀማሪዎች የሚሆን ነው። አማርኛ ወያቶችን መጥራት መቻል ወይም ማንበብ ከዛ ደግሞ አገጣጥመን ማንበብ ቃል መመስረት ማለት ነው። በዚህ ባነበብናቸው ሆሄያቶች ወይም ፊደላቶች ቃል እየመሰረትን እናያለን ማለት ነው። ስለዚህ ጀማሪ የሆናችሁ ልጆች ይሄ ቪዲዮ ይጋብዛችኋል። ለምታውቁት ግን ማሳለፍ ትችላላችሁ። ከሀ እስከ ሸ ያሉትን ነው ዛሬ ይዤላችሁ የመጣሁት። የአማርኛ ከ34ቱ ፊደላቶች ወይም ሆሄዎች መካከል ወደ 8 ያክሉን ነው ይዤላችሁ የመጣሁት። በዛሬ የምናጠናው እነዚህን ይሆናል። ከዛ ደግሞ ቃላቶችን ከዚህ ላይ መስርቻለሁ በመናነባቸው ላይ እናያለን አንድ ባንድ ማለት ነው። ቀጥታ ወደ ቪዲዮአችን ከመግባታችሁ በፊት ሁላችሁም ላይክ አድርጉ ቪዲዮውን ለብዙ ልጆች እንዲያደርሳቸው ማለት ነው። ኦኬ ሀ ለ ሀ መ ሰ ረ ሰ ሸ እነዚህ ይመስላሉ። እነዚህ የመጀመሪያ ፊደላቶች ይባላሉ ወይም የመጀመሪያ ድምጾች ማለት ነው። ሁለተኛ ላይ ስትሄዱ ሁ ሉ ሁ ሙ ሱ ሩ ሱ ሹ እነዚህ ደግሞ ምን ይባላሉ? ሁለተኛ ድምጾች ሁለተኛ ፊደላቶች ይባላሉ ማለት ነው። እንግዲህ ቀጣይ ሶስተኛ ናቸው የምናያቸው። ይሄ ሂ ሊ ሂ ሚ ሲ ሪ ሲ ሺ እንደዚህ ይባላሉ ማለት ነው። እነዚህ ደግሞ ሶስተኛ ይባላሉ። አራተኛዎቹ ስንሄድ ሀ ላ ሀ ማ ሳ ራ ሳ ሻ እነዚህ አራተኛ ፊደላቶች ናቸው ማለት ነው። ከዛ አምስተኛዎቹ ሄ ሌ ሄ ሜ ሴ ሬ ሴ ሼ ኦኬ እነዚህ አምስተኛ ፊደላቶች ናቸው። ከዛ ስድስተኛ ህ ል ህ ም ስ ር ስ ሽ ስንተኛ አልኳችሁ? ስድስተኛ ፊደላቶች ማለት ነው። ከዛስ ሆ ሎ ሆ ሞ ሶ ሮ ሶ ሾ በትክክል አሁን እንደዚህ አድርጋችሁ መጥራት ቻላችሁ ማለት ማንኛውም ፊደላት ማንኛውንም ቃላት አረፍተ ነገር ረጃጅም ጽሑፍም ቢሆን ማንበብ አይከብዳችሁ ማለት ነው። ችግራችሁ ምንድነው? ወይም የአብዛኞቻችሁ ችግር በትክክል ድምጾችን መጥራት አለመቻል። ለምሳሌ ሀ ብለናል የመጀመሪያ ድምጽ፣ ሁለተኛ ድምጽ ሁ። ስለዚህ ይሄኛው ድምጽ ወይም ሁለተኛው ድምጽ የራሱ የሆነ ሁ የሚለው ይህን ነው የሚወክለው በጽሑፍ ደረጃ ወይም በምልክቱ ይሄ ነው። ሁ ስንል የሁ ምልክት ይሄ ነው። ሂ ስንል የሂ ምልክት ይሄ ነው። ሀ ስንል የሀ ምልክት ይሄ ነው። ያው የሀ ቤተሰቦች አራተኛ እና የመጀመሪያው ይመሳሰላሉ። ይሄኛው ብታቀያይሩት ችግር የለውም። ከዛ ውጭ ላሉት ግን የተለያዩ ናቸው ማለት ነው። ሄ ስንል ሄ ይሄው፣ ህ ስንል ህ፣ ከዚህ ውጭ ሌላ ህ የለም። ከዛ ሆ ስንል ሂም ሆ የሚለው ድምጽ ከዚህ ውጭ ሌላ የለም ማለት ነው። ምናልባት ሞክሼ ፊደላት የሚባሉ ለምሳሌ ይሄኛው ሄ ከዚህኛው ሄ ጋር ይመሳሰላል። ይሄኛው ህ ከዚህኛው ህ ጋር ተመሳሳይ ነው። ይሄኛው ሆ ከዚህኛው ሆ ጋር ተመሳሳይ ነው ማለት ነው። ስለዚህ እንደዛ ካልሆነ በስተቀር ሌሎችን በምታዩበት ሰዓት ለ ሉ ሊ ላ ሌ ል ሎ እነዚህ ምንድናቸው? የተለያየ ድምጽ ነው ያላቸው ማለት ነው። ለ ከሉ ጋር የተለያየ ነው። ሉ ከሊ ጋር፣ ላ ከሌ ጋር፣ ል ከሎ ጋር ሁሉም የተለያየ ድምጽ ነው ያለው ማለት ነው። ስለዚህ በደንብ ድምጾቹን መጥራት መቁጠር አለባችሁ ማለት ነው።
ኦኬ እስኪ በመጨረሻ አንዴ ፊደላቶችን ላንብብላችሁና እነዚህን ቃላቶች እንዴት እንደሰራዋቸው አሳያችኋለሁ። ኦኬ ሀ ሁ ሂ ሃ ሄ ህ ሆ ትላላችሁ ማለት ነው። ከዛ ለ ሉ ሊ ላ ሌ ል ሎ። ሶስተኛ ሀ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። መ ሙ ሚ ማ ሜ ም ሞ ትላላችሁ ማለት ነው። ከዛ ሰ ሱ ሲ ሳ ሴ ስ ሶ ትላላችሁ። ከዛ ረ ሩ ሪ ራ ሬ ር ሮ። በጣም ጥሩ። ከዛ ሰ ሱ ሲ ሳ ሴ ስ ሶ። መጨረሻዋ ሸ ሹ ሺ ሻ ሼ ሽ ሾ። ልክ ይህን ይመስላል ማለት ነው። ስለዚህ እነዚህን ያወጣናቸው እነዚህን ቃላቶች እንዴት ነው እያወጣን ቃል የመሰረትነን አሳያችኋለሁ ማለት ነው። ለምሳሌ ይሄኛው ሁ ሉ ነው የሚለው ሁ ሉ። ለምን እንደዛ ነው? ሀ ሁ ስንል ይሄው ሁ የሚለውን አገኘን ማለት ነው። ከዛስ ሉ ስንል ደግሞ ለ ሉ። ስለዚህ ሁሉ ብለን የጻፍነው የትኞቹን ነው? እነዚህን ነው ማለት ነው። ሁ ሉ ይላል ማለት ነው። ኦኬ ቀጣይ ደግሞ መ ሀ ላ መሃላ ብለን ስንጽፍ መ ማለት የመጀመሪያ ነች። ይኸው እዚህ ጋር እንደምታዩት መ። ከዛ ሀ ስንል ይችኛዋ ሀ ማለት ነው። መ ሀ። ከዛ ላ ስትሉ ግን ለ ሉ ሊ ላ። ስለዚህ ይች ነች ማለት ነው ላ መሃላ። ሶስቶቹን በአንድ ላይ መሃላ ብለን ማንበብ እንችላለን ማለት ነው። ቀጣይ ሞ ራ ል ሞራል ሞራል። ስለዚህ ሞ ስንል ከመቤተሰብ እንደሆነ የታወቀ ነው። መ ሙ ሚ ማ ሜ ም ሞ ሞ። ስለዚህ መጨረሻው ሰባተኛው ድምፅ ሞ ይሄ ነው። ከዛ ራ ነው ያልኩኝ። ከረ ቤተሰብ እሄዳለሁ። ረ ሩ ሪ ራ። ስለዚህ ይችን ወስዳለሁ ማለት ነው። ራ ሞራ። ከዛ ል ል ማለት ደግሞ ይሄው ይቺ ማለት ነው። ስለዚህ ል ማለት ስድስተኛ ላይ ናት። ስንቆጥራት ል የሚለውን ያመጣልናል። ለሉ ሊ ላ ሌ ል ል። ስለዚህ ልክ ነን ማለት ነው። ሞራል ሲል በዚህ መንገድ እንጽፈዋለን። ከዛ ሳራ ሳራ። ሳ ማለት ከሰ ቤተሰብ እንሄዳለን። አንድ እግሯ አጭር ነች። ሰሱ ሲ ሳ ሳ ይችን እንወስዳለን። ሳ ራ ደግሞ እንዳልከዚሁ ላይ ነች ይች ማለት ነው። ሳ ራ ይላል። ሁለቶችን ስንወስድ ስንጽፍ ሳራ የሚል ጽሑፍ ይሰጠናል ማለት ነው። በጣም ጥሩ። በደንብ እንደሚገባችሁ እርግጠኛ ነኝ። ቀጣይ ይሄኛው ሻ ሽ ይላል። ሻ ሽ ከሸ ቤተሰብ እንሄድና ሻ ማለት ይች ነች። ሸሹ ሺ ሻ ሻ። ሼ ሽ ስንል ሽ ደግሞ ይች ነች። ይች ማለት ነው። ሻሽ ሲል በእንደዚህ መንገድ እንጽፈዋለን ማለት ነው። በጣም ጥሩ። ኦኬ ቀጣይ ህልም ህልም። ይህ ቤተሰብ ያው ስድስተኛ ላይ ነው። ሀ ሁ ሂ ሃ ሄ ህ ከዚች ጋር እንቆማለን። ህ ማለት ይች ነች። ል ስንልም ስድስተኛ ላይ ይች ነች። ም ስንል ይች ነች ማለት ነው። ስለዚህ ህል ከዛ ም በአንድ ላይ ይሄ ስንጽፈው ህልም ይላል ማለት ነው። ህልም። በጣም ጥሩ። ቀጣይ ስር ስር ስር። እነዚህ አሁን ስድስተኛ ላይ የሚገኙ ናቸው እንዳለ። ስ ማለት ይችኛዋ ነች። ር ስንል ይች ነች እንዳለ። እነዚህም በአንድ ላይ
ወስደን ስንጽፍ ስር የሚል ምንባብ ይሰጠናል ማለት ነው። ስር። ኦኬ የመጨረሻው ስራ ስራ። ስለዚህ ስ ማለት እቺ አሁን የጻፍናት ራሷ ነች። ራ ስንል ግን አራተኛ ነው። ረ ሩ ሪ ራ አራተኛ ላይ ነው የሚገኘው። ይችን ወስደን እንጽፋለን ማለት ነው። ሶ በአንድ ላይ ይህን ስንጽፈው ስራ ብል ስናነበው ማለት ነው ስራ ይላል ማለት ነው። ልክ እናንተም እንደዚህ እያረጋችሁ ቃላቶችን እየመሰረታችሁ መለማመድ ትችላላችሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ ወይም ደግሞ መጻፍ ለማትችሉ በኢሞና ቴሌግራም ላይ ስልካችን ሴቭ በማድረግ ሪኮርድ ማስቀመጥ ይቻላል። በቀጣይ እስከምንገናኝ ሰላም ሁኑ።